ክቡራትና ክቡራን እንደሚከተለው አዲስ መረጃ ይዘንላችሁ መጥተናል። ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠር የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎች የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር ውሎ ምርመራ ማጣራት ጀምሯል ተባለ። እነዚህ ተጠርጣሪዎች የጤና ባለሙያዎችን ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ተብሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጠር በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ተብሏል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር ውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያው ስነ ምግባርና ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ ያሳስባል። በዚህ አጋጣሚ ህዝባቸውንና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጠ ከዚህ ውጪ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል ያሳውቃል ይላል። እንግዲህ ይሄንን የኢትዮጵያ ፌዴራል ፖሊስ ያወጣው ነው። ግንቦት 15 ቀን 2017 ዓ.ም አዲስ አበባ ይላል። እስቲ እናንተ በዚህ ጉዳይ ላይ ሐሳብ ስጡበት፣ አስተያየታችሁን አስፍሩ። እንግዲህ ሰዎች የተለያየ ጥያቄያቸውን እንግዲህ በተለያየ መልኩ ይገልጻሉ። እኛ አሁን ይሄንን ሐሳብ ደግፈንም ተቃውመንም አይደለም ያቀረብንላችሁ። ሐሳቡን የመደገፍም የመቃወምም ስልጣን ወይም ኃላፊነት የለንም። ቢሆንም ግን እናንተ ውድ ተመልካቾቻችን፣ የመክሊት ቲዩብ ተመልካቾች ተከታታዮቻችን ይህንን እንግዲህ የፌዴራል ፖሊስ እንግዲህ ሀገሪቷ ላይ ከፍተኛ ጥበቃ የሚያደርግ ተጋድሎ የሚሰራ ፌዴራል ፖሊስ ጓዳችን ነው እንግዲህ ይህንን መግለጫ ያወጣው። እነዛም ዶክተሮች ወንድሞቻችን ናቸው፣ የጤና ባለሙያዎች እና ቢሆንም በሁለቱም መካከል የተጣረሰ ነገር እንዳይኖር ፍትሃዊ የሆነ ነገር እንዲኖር እናንተ በዚህ መግለጫ ላይ ሐሳብ ስጡበት። 47 ተጠርጣሪዎች እንግዲህ ተይዘው ምርመራ እየተካሄደባቸው እንደሆነ ፌዴራል ፖሊስ አወጥቷል። እነዚህ ሰዎች እንግዲህ በትክክል መረጃ ተገኝቶባቸዋል ነው የተባለው። እንግዲህ ምስልም ወጥቷል። ፋና ብሮድካስቲንግ ኮርፖሬሽን ነው ይሄን ደግሞ ዘገባ የዘገበውና እነዚህ ሰዎች ተያዙ የሚባሉ ሰዎች እውነት በዶክተሮች ስም እንግዲህ የተለያዩ ስራዎችን ረብሻና ሁከት እንዲነሳ ያው እንግዲህ በእችን ተገና አድርገው ረብሻና በጥብስ ሲነሳ በዶክተሮችና በጤና ባለሙያዎች ላይ እንግዲህ የስም ማጥፋት ይከሰታል ማለት ነው። ምክንያቱም እነሱ በሰላም መልኩ ደሞዛችን ይጨመር፣ ጥቅማችን ይከበርልን ብለው ላነሱ ጥያቄ ሌላ መስመር እንዲይዝ ነው የሚያደርገው። ምክንያቱም በእነሱ ስም ተገና አድርገው ሌላ የግል ፍላጎታቸውን ለማሳካት ረብሻና ብጥብጥ ካነሱ አግባብ አይደለምና ዶክተሮችም የጤና ባለሙያዎችም እንደነዚህ አይነት ሰዎችን ሁከት ሊፈጥሩ የሚችል አካላትን ከነሱ ጥያቄ ጋር አንድ ስለማይሆንና ስለማይጣጣም እንግዲህ እያየ ጥቆማና አስተያየቱን እንዲሰጥ እኛ እናበረታታለን። መክሊት ቲዩብ ነን። ከዚህ በተጨማሪ አስተማሪና አዝናኝ ፕሮግራሞቻችን እንዲደርሱን ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁን አትርሱ። የሚሰማችሁን ሐሳብ ኮሜንት ላይ አሳውቁን። እናመሰግናለን።